ማለትማ የገዛ ልጅን ስትደፍር የሚያሳየውን ቪዲዮ ከስልክ ላይ ወደ ስልኬ ላይ ልክ ያለው እያልኩ ነው። ሰምኛለሽ? ከዚህ በኋላ የምልሽን ማታረጊ ከሆነ ህይወትሽን በሙሉ ሲኦል ነው ማድረግብሽ። ገባሽ? ካንተ ምንም ፈልጌ አይደለም የመጣሁት። የወደፊት ሚስቴን ከዚህ ገሃነም ኑሮ ላስወጣት ነው የመጣሁት። ቺናቴን እህት ብር ስለተከፈላት አይደል እንዴ ከማንም ጋር የምትጋደም? ማሂ ቆይ አንዴ ብቻ ስሚኝ እሺ? ማሂ ይልሽ የዳጊ ስልክ እንዲሰረቅ አድርጊያለሁ። እባክሽ ምንም ነገር ሳትወስኝ በፊት አንዴ ብቻ ስሚኝ እሺ? ምን ማለት ነው? ምንም አያገባኝም ማለት ይኸውልህ፣ ሲጀመር አንተ ወደዚህ ቤት ከመጣ በኋላ ነው ይሄ ሁሉ ችግር መፈጠር የጀመረው። ምን ለማድረግ እየሞከርክ ነው? ጭራሽ ብለህ ቤት ውስጥ መምጣት ጀመርክ? ካንተ ምንም ፈልጌ አይደለም የመጣሁት። የወደፊት ሚስቴን ከዚህ ገሃነም ኑሮ ላስወጣት ነው የመጣሁት። የወደፊት ሚስቴን ሰማኛለህ? እቺ ልጅ እናቷን ጥላ የትም አትሄድ። አደር ይሄን ሰውዬሽን አሁን ከዚህ ከቤት አስወጭልኝ። የወደፊት ሚስቴን ሳሊዝ የትም አልሄድም። ሰምኛለሽ? ይሄን ሰውዬሽን ታስወጪያለሽ ወይስ ሌላ ታሪክ እንዲፈጠር ትፈልጊያለሽ? እንዴ አንተ ስልክ የት ነው ያለው? ስልኬ ወይኔ ጉድ! እቺ ልጅ ምን ሆነ አሁን? ኧረ ማሂ ስልኩን አንሺው። ኧረ ማሂ በእግዚአብሔር ስልኩን አንሺው እንዴ! ማኪ ሁሉም ነገር ከብዶኛል። እባክሽ ማሂ ምንም ነገር ሳትወስኝ አንዴ ብቻ ነኝ ስሚኝ እሺ? አንዴ ብቻ። ምንም የሚቀየር ነገር የለም። እኔ ደስተኛ ሆኖ ለመኖር አልተፈጠርኩም። በቃ ማሂ ቆይ አንዴ ብቻ ስሚኝ እሺ? ማሂ ይልሽ የዳጊ ስልክ እንዲሰረቅ አድርጊያለሁ። እባክሽ ምንም ነገር ሳትወስኝ በፊት አንዴ ብቻ ስሚኝ እሺ? እኔ ተደስቼ እንዳልኖር ነው የተፈጠርኩት። ለምን ራስሽ ችግር ውስጥ ትከቻለሽ? እባክሽ ጓደኛዬ እንዲሳካ ብቻ ጸልይልኝ አንቺ ደግሞ ይሳካል። እስኪ እሺ ምን ነው ዝም አላችሁ? እባክሽ እኔ ልጅ የማይሆን ውሳኔ አትወስኝ። ልጄ ነው ያልሽው? ልጄ እስቲ እንኳን ትንሽ አታፍሪም? ከአንቺ ጋርማ እንዲህ በቀላሉ አልላቀቃትም። አንቺን ብለው እናት እባክሽ ማደር ይሄን ሰው ያባሪውና ይቅር እንባባል። ቆይ አንቺ ይቅር እንባባል ስትይ ትንሽ አታፍሪ? ይቅር ልልሽ ይቅርና ገና ፍርድ ቤት ክትሬ እናቴ ማን እንደሆነች ታወጫታለሽ። እሺ አሁን እኔ ከእንደዚህ ጋር እንላቅ ሰሙኛላችሁ።
ከእናንተ ጋር ብዙ ያልጨረስኩት ነገር አለ። ወይኔ ዳግም ቆይ ግን ዳግም ምን ማድረግ ነው? እንዴት ነው ስልክ የምትጥለው? አውቄ አልጥለው። ምንድን ነው የምጨቀጭቅኝ? እሺ ቆይ አሁን ይሄንን ቤት ማን ነው የሚያስተዳድረው? የቤት ኪራይ ከየት መጥቶ ነው የሚከፈለው? እንጃልሽ። ሄደሽ ወጥተሽ ሰርተሽ ትመጫለሽ። አንተ ያመሃል እንዴ? ምን ኖሮኝ ምንድን ነው የምሰራው? ያቺን ቆሻሻ ስታሰሪያት የነበረውን ስራ ነው። ቆይ በዚህ እድሜ እንዴት ነው እንደዛ አይነት ስራ የምሰራው? እኔ ማን ነው የሚፈልገኝ? ከፈለክ ወጥተህ ሰርተህ አትበላም እንዴ? ጭራሽ ወጥቼ ሰርቼ እንዳበላሽ ነው የምትፈልጊው? ልጅነቴን የቀማሽኝ ይበቃሻል። አሃ አሁንም ወጣት እንደሆንክ ነው የሚሰማህ? ስለዚህ ወጥተህ መስራት ነው። አይ እዚህ ቤት ውስጥ ሰርቼ አልኖርም ብለህ የምትል ከሆነ ደግሞ ከዚህ ሰዓት ጀምሮ ይሄን ቤት ለቀህ መውጣት ትችላለህ። ሰማኸኝ? እባክሽ ይኸውልሽ፣ ትሰሚኛለሽ? ልጅነቴን የቀማሽኝ ይበቃሻል። ትሰሚኛለሽ? ከዚህ በኋላ የምልሽን የማታደርጊ ከሆነ ህይወትሽን በሙሉ ሲኦል ነው ማድረግብሽ። ገባሽ? የማንም መጫወቻ ነው እንደዚህ? እሺ መቼም እኔን ነው ቆመሽ የምትጠብቂኝ? መች ተዋወቅና ነው የምጠብቅህ? ችግር አለ? አሁን እንተዋወቃለን። እንዲሁ ስታየዋ ትመስላለህ እንጂ ክፉ እንደሆንኩ እንኳን አውቃለሁ። ያው የነገሮች መገጣጠም ነው እንጂ እንደምታስቢኝ አይነት ሰው አይደለሁም። የኔ ቆንጆ የምርህን ነው? አዎ ደግሞ ልክ እንደ እህቴ ልጅ የሚያሳሳና ቆንጆዬ መልክ ነው ያለሽ። እንደገመትኩ እንኳን አይደለም። አንተም ደስ ትላለህ። በደንብ ስትተዋወቂኝ ደግሞ ይበልጥ ማንነቴን ታውቂዋለሽ። ማኪ ይባላለሁ። እሺ ማኪ፣ ስልክ ልንቀያየር እንችላለን? የቸኮል ካልመሰለህም? ምን ችግር አለው? ለጓደኝነት ነው የምደውለው። ምን ጣጣ አለው? ራስ ቀልድ ነው። ምንህ እንደሆነ ባላቅም እኔም ተመችተኛል። ለማንኛውም ስልክን ሊያዘውና በደንብ እንጫወታለን። አይመስልህም? ቻል ጻፍልሽ። ቻል አሁን ልጄን ብር ካላመጣሽ እያለ ይጨቀጭቀኛል። ቤት ውስጥ ደግሞ ምንም የሚሰራ ነገር የለም። የቤት ኪራይስ ቆሽ ኬት አምጥቼ ነው የምከፍለው? በዚህ ከቀጠልን እንዴት ነው መኖር የምንችለው? ምን ነው ፈጣሪ፣ አረ ምን ነው ፈጣሪ፣ ምስኪኗ ልጅ እንደዚህ ጨከንክባት።
የማታነሹ? ይቅርታ ጓደኛዬ፣ ትንሽ ከበድ ያለ ስብሰባ ነበረች። ደግሞ ታውቂያለሽ ብዙ ሰራተኛ ነው ያለኝ። እነሱ ማስተዳደር ደግሞ የኔ ስራ ነው። አይመስልሽም? ይኸውልሽ እብድ ነገር። በያሁን ቶሎ ነው የሆነ ቦታ ቁጭ ብለን እንጠብቅሻለን። እሺ? ብታይ እንዴት ደስ እንዳለኝ የኔ ቆንጆ። እኔም ላንቺ በጣም ደስ ብሎኛል። ደግሞ ታያለሽ ገና ግጃቸው ነው የምንሰጣቸው። እሺ? እሱም ፈጣሪ ያውቃል። ብቻ አሁን ቶሎ ነኝ። ይሄንን ደስታ አብረሽ ማሳለፍ አለብሽ። ስራውን ታውቂ የለ ማለት የደወለልኝ ደንበኛ አለቅ ብሎኝ እኮ ነው። አሞኛል ብለው ራሱን ያክምሻለሁ እያለ ይቀልድብኛል። ከቻልኩ ግን እመጣለሁ። እሺ ጓደኛዬ? እሺ በቃ ጓደኛዬ፣ ግን በጣም አመሰግናለሁ። እሺ ውለታሽ አለብኝ የኔ ቆንጆ። አራት አካብዶ አንቺ ደግሞ ስመጣ በሰፊው እንመሰጋገናለን። በይ ቻው። እሺ በቃ ቻው።
ዳኒ ስለ ሁሉም ነገር ይቅርታ አድርግልኝ። በእናቴ ማስመሰል ሌላ ዓለም ውስጥ ስለነበርኩ ስለ ሁሉም ነገር በጣም ይቅርታ። ያ ሁሉ ጊዜ አለፈ። አሁን ዋናው ካጠገቤ መሆንሽ አይደል? ታዲያ ዳኒ አንተ ባትመጣ ኖሮ እኮ በዚህ ሰዓት በህይወት አልኖርም ነበር። ለመኖር ያለኝ ጉጉት በሙሉ ተቋርጦ ነበር። በቃ የኔ ፍቅር ያለፈውን ታሪክ ረስተን አዲስ ምዕራፍ መጀመር አለብን። ፍቃድሽ ከሆነ ረጅም ጉዞ ከአንቺ ጋር መጓዝ እፈልጋለሁ። ዓለም ሁሉ የኔ እንደሆንሽ እንዲያውቅልኝ እፈልጋለሁ። ከልብህ ነው ዳኒ? አሁን እመቤት አንቺን ለማግኘት ብዙ ታግያለሁ። እባክሽ እሺ በይ። ግን እኮ ዳኒ እባክሽ ማለት እሺ ብቻ በይ። እሺ ዳኒ ማኪን ማናገራት ነገር አለኝ እና ላናግራትና እንደጨረስኩ እደውልልሃለሁ። እሺ እሺ ግን እንዳትቆይ እሺ። አልቆይም፣ ቶሎ ነው የምመለሰው። ደግሞ እወዳለሁ። እሺ ያው የስራውን ነገር አለቅም አልኩ። በጣም አመሰግናለሁ። ታውቂያለሽ ሁሉም ነገር ተስፋ ቆርጬ ነበር። ይገባኛል፣ ግን በቃ ይሄን ስራ ማቆም አለብን። እሺ አዲስ ህይወት መጀመር አለብን። እኔም ህይወት በጣም የሰለቸኝ። ለምን ያቋረጥሽውን ትምህርት አትጀምሪም? በዚህ ስራ ምክንያት ያልሆንኩት ነገር የለም። ራሴን ለማቆም ነበር ይሄን ስራ የጀመርኩት። ትምህርቴን መማር አልቻልኩም። ተማሪዎቹ አንገቴን ደፍቼ እንድኖር አደረጉኝ። ስራዬን አውቀው ስም አወጡልኝ። ብቻ ተይው። ከዚህ በኋላ ተጋግዘን ህይወታችንን እናስተካክላለን። እኔም ያደረግሽልኝን ነገር አድርሰው ሁለታ መላሽ ያድርገኝ። አታስቢ ጓደኛዬ፣ ደግሞ ላደረጉሽ ነገር ሁሉ ዋጋ እናስከፍላችኋለን። ቃል እገባልሻለሁ። እሺ ለኔ ብለሽ ችግር ውስጥ እንድትገቢ አልፈልግም። እስካሁን ያደረግሽልኝ እኮ ከበቂ በላይ ነው የኔ ውድ። አታስቢ እሺ። ከዚህ በኋላ ምንም ሊያደርጉሽ አይችሉም። ስልኩንም ሰባብሬ ጥየዋለሁ። ተመስገን፣ ቢያንስ አሁን ትንሽ ተስፋ አግኝቻለሁ። በጣም አመሰግናለሁ። ውርደት ነው። እውነት ይሄ የኔ ልጅ ነው? ዳግም ምንድን ነው እያደረግክ ያለኸው? ማህደርን በዚህ አስፈራርቶ ነው ወደ ቤት የመለሳት ማለት ነው። ምን እያደረግሽ ነው? አንተ ልጠይቅህ እንጂ ልጅቷን ምንድን ነው ያደረካት? ምን ሳረጋ ታይሽ? ያው ለዳግም ልትዋሸኝ እንዳትሞክር። ከዚህ በፊት ከአንዴም ሁለቴ ሞክረኛ ነበር ያስጠላህ አይደለ? ምን ነው አትረባም ቆሻሻና ስትናል ነበር እንዴ? ጠጥቼ ስለነበር ነው እንጂ እሷን ማን ነው የሚነካት? አንተ ግን ቆይ ምን አይነት ወራዳና ልክስክስ ሰው ነህ እንዴ? እንዴት እህት ላይ እንደዚህ አይነት ነገር ታደርጋለህ? እቺ ናት የኔ እህት? ብር ስለተከፈላት አይደል እንዴ ከማንም ጋር የምትጋደም? እንደውም እድለኛ ናት። እንደኔ አይነት የተቀደሰ ሰው እስካሁን አላገኘችም። አሁን ቆይ አንተ ልጅ አለኝ ብዬ ነው የማወራው? ሌላውን ተው። ቆይ እሺ በሽታስ ቢይዝህ? ያኔ አንጠልጥዬ ነው ምደፋት።
በል አሁን ይህን ቪዲዮ አጥፋልኝ። ውርደቱ በእሷ ሳይሆን በእኛ ነው የሚብሰው። እሷ እንደሆነ አንዴ ገብታበታለች። ሰው ቢያውቀው ባያውቀው ግድ የሚሰጣት ልጅ አይደለችም። እየቀለድሽ ነው? በቪዲዮ አስፈራርቻ አይደል እንዴ እንድትመለስ ያደረኳት? መጀመሪያውንም አንድ የማይረባ ነገር እንዳደረግ ጠርጥሬ ነበረ። አንተ ስምህን የማትፈልገው ከሆነ እኔ ግን ስሜን እፈልገዋለሁ። ዳግም ነገ የማ ልጅ ነው ተብሎ ሲባል እኮ የኔ ስም መጠራቱ አይቀርም። ስለዚህ ይህን የማይረባ ቪዲዮ አጥፋልኝ። ከእንግዲህ እያስፈራራ ነው። የፈለኩትን የማደርገው። ምን ልታረግ ነው? የሰራችሁን አንድ ሳላስቀር ነው የምቀበላት። ቆይ ግን ዳግም እንደዚህ አይነቱን ጭካኔ ከየት ነው የተማርከው? ካንቺ። ጭካኔ የተማርኩት ካንቺ ነው። ገባሽ? መጣ። አሁን ረቦኛል። ምግብ ካለስ ደግሞ ኪሴ ባዶ ነው። ገንዘብ ያስፈልገኛል። ገንዘብ ከየት ይመጣል? ይኸው በገዛ እጄ ገቢ ምንጫችንም ከቤት አባረርካት። ስለሱ ምንም አይመለከተኝም። አሁን ገንዘቡን ከየትም ብለሽ እንድታመጪ ነው የምፈልገው። ምን ማለት ነው? ምንም አያገባኝም ማለት? ይኸውልህ ሲጀመር አንተ ወደዚህ ቤት ከመጣ በኋላ ነው ይሄ ሁሉ ችግር መፈጠር የጀመረው። እሱን ምንም አይመለከተኝም። እድሜ ሙሉ በአንቺ ምክንያት ስሰቃይ ነው የኖርኩት። አሁን ደግሞ ያንቺ ተራ ነው። አሁንስ አበዛ። ስማኝ፣ ከዚህ በኋላ እኔ የምልህን ነገር ብቻ ታደርጋለህ። ምን ማለት ነው? ማለትማ የገዛ ልጄን ስትደፍር የሚያሳየውን ቪዲዮ ከስልኬ ላይ ወደ ስልኬ ላይ ልክ ያለው እያልኩ ነው። ምን